የሚያምር ልብስና የሚያምር ሄር ስታይል ተጠቅመሽ አብሮ አልሄድ ብሎሽ ያውቃል? ምክንያቱም ከምን ልብስ ጋር ምን አይነት የፀጉር ስታይል እንደሚሄድ አለማወቅሽ ነው። እኔ ከምን ልብስ ጋር ምን አይነት ፀጉር ስታይል እንደምናደርግ እናወራለን። መጀመሪያው ፒትልስ ነው። ፒትልስ ስትለብሱ ፀጉራችሁን ወደ ላይ እንደዚህ ፖኒቴል ብታስይዙ በጣም ያምራል። ለጋችሁ ደግሞ ፀጉራችሁን ከፊት ማውጣት ትችላላችሁ፣ ግንባር ካላችሁ። ይህም ፒትልስ ሙሉ አንገታችንን የሚሸፍን ስለሆነ ትኩረት ወደፊት ሄዶ ውበት ያለው ሉክ እንዲሰጥ ያደርግልናል። ሁለተኛው ስትራፕለስ ምንላቸው ወይም ደግሞ ከላይ እንደዚህ ግልጥ የሆኑ ልብሶችን ስንለብስ ፀጉራችን ወደ ታች መልቀቅ ይኖርብናል። በዚህም መልኩ ማየት ትችላላችሁ። ይሄ ሃሽታግ የምንለው እኛ ሀገር ማለት ነው። ሶስተኛው ደግሞ ከሸሚዝ ጋር ፀጉራችን ወደ ኋላ ማጠን ብናስይዝ የሸሚዙን ውበት ያጎላልናል። ለምሳሌ ከኋላ በምታዩት መልኩ ጠቅለል አድርጎ በማስያዝ የሸሚዙንና የፊታችንን ውበት ጎላ ለማድረግ ተለቅ ያለ ጀውልሪ ተጠቅመን ማሳየት እንችላለን ማለት ነው። ሶስተኛው ክብ አንገት ላለው ልብስ ወይም ደግሞ ኦ የምንለው ማለት ነው። ለሱ ደግሞ ሃፍ አፕ ሃፍ ዳውን የምንለው ስታይል በጣም ያምራል። እንደምታዩት ግማሹ ተይዞ ግማሹ ተለቆ ማለት ነው። ኔር ስታይል በዌቭም ልክ እንደዚህ ማድረግ እንችላለን። የሚቀጥለው ቪዲዮ በምን አይነት አለባበስ የሚሄድ ፀጉር ስታይል እንሰራላችሁ እንደምትፈልጉ ንገሩኝ። እንደ አይነት ቪዲዮ እንዲደርሳችሁ የምትፈልጉ ከሆነ ፎሎ አድርጉ። ቴንክ ዩ ባይ